ጄም ፈርኒቸር እንደ አውሮፓውያን የዘመን ቀመር በ1990 ነበር በሀገራችን የፈርኒቸር ኢንዱስትሪ ውስጥ ለውጥ ለማምጣት ወደ ዘርፉ የተቀላቀለው። በመስረታው ወቅት የጄም ፈርኒቸር መስራች አቶ ጌታቸው የቢሮ እቃዎችን ለማሟላት በሚያደርጉበት ጥረት ነበር በኢትዮጵያ ገበያ ውስጥ ከፍተኛ እጥረት እንዳለ ተገንዝበው የብረታ ብረት ስራ ወርክሾፕ የከፈቱት። የአውቶ ሜካኒክስ እና ሜካኒካል መሐንዲስ የሆኑት አቶ ጌታቸው የቤተሰባቸውን ኑሮ ለመለወጥ ቁርጠኛ ከነበሩት ወላጅ አባታቸው ጽናትና ትጋትን ወስደዋል። በዚህም በባለቤታቸው ያላሰለሰ ድጋፍ በ15,000 ብር ካፒታል እና 3 ሰራተኞች ጄም ፈርኒቸር ሊመሰረት ቻለ። አሁን ኩባንያችን በኢትዮጵያ የፈርኒቸር ኢንዱስትሪ ውስጥ ዘመናዊ የቤትና የቢሮ እቃዎችን በማምረት ከ600 በላይ ለሚሆኑ በተለያዩ የሙያ ዘርፎች ልምድ ላካበቱ ትጉና ታታሪ ሰራተኞች የስራ ዕድልን ፈጥሯል። ለየትና ለአኗኗር ቀለል ያሉ ዲዛይኖችን የሚነድፉ በሙያቸው የተካኑ ባለሙያዎችንም ይዘው በጥራታቸው ወደር የሌላቸው ምርቶች በ5 ፋብሪካዎች ያመርታል። ፋብሪካ ቁጥር 1 እና 2 በጅማ በር አለም ገና አካባቢ ከ10,000 ሜትር ካሬ በላይ፣ ፋብሪካ ቁጥር 3 እና 4 በዳለቲ 6500 ሜትር ካሬ እና በ5000 ሜትር ካሬ እንዲሁም ፋብሪካ ቁጥር 5 በዲማ አለም ገና አካባቢ በ8860 ካሬ ሜትር ላይ ይገኛሉ። ፋብሪካዎቹ ዓለም የደረሰበትን የመጨረሻውን ቴክኖሎጂ በመጠቀም ልዩና ዘመናዊ በሆኑ በኮምፒውተር በታገዙ ማሽኖች ምርታማነታቸው ቀልጣፋና ጥራት ያላቸውን የተለያዩ የእንጨት እንዲሁም የብረታ ብረት አካላትን በኢንዱስትሪ ውስጥ በተካኑ ብቁ ባለሙያዎች ያመርታሉ። በዚህም እኛ ጄም ፈርኒቸር ኢንዱስትሪውን በአስተማማኝነትና በጥራት ሊቀርጽ በሚችል መልኩ ዘመኑ ባፈራቸው ቴክኖሎጂዎችና በ24 ሰዓት ፈረቃዎች በሚሰሩ ብቁ ባለሙያዎቻችን ታግዘን በየዕለቱ ከ1000 በላይ ፕሪሚየር በሮችን እናመርታለን። በፋብሪካዎች ውስጥ ኃይልን ለመቆጠብ የሚደረግ ጥረት ተረፈ ምርቶችና የቆሻሻ ውጋጆችን የማስወገድ ብሎ መልሰው ጥቅም ላይ እንዲውሉ የማድረጉ ሂደት ዙሪያ የእንጨት ተረፈ ምርቶች ተሰባስበው ለእንጨት ማድረቂያ ፈርነስ ማንደጃነት፣ የእንጨት ፍቅፋቂዎች በፓሌት መልክ ተዘጋጅተው ለማገዶነት፣ የኤምዲኤፍ ቁርጥራጮች ትንንሽ መጠን ወዳላቸው ምርቶች ለማምረት ሲውሉ፣ የብረታ ብረት ቁርጥራጮች ደግሞ በሽያጭ ተወግደው ገቢ ወደ ማስገኘት ይገባሉ። የአካባቢው ስነ ምህዳር በመጠበቅም የተለያዩ ውጋጆች በአግባቡ ቆሻሻ ወደሚያሰባስቡ አካላት ይወገዳሉ። በእነዚህ ፋብሪካዎች የተመረቱ የተለያዩ የቤትና የቢሮ ዕቃ ምርቶችም በመዲናችን አዲስ አበባ በሚገኙ 6 ሰፋፊና ለአድራሻ ምቹ በሆኑ ስፍራዎች ላይ ለሽያጭ ይቀርባሉ። ጄም ፈርኒቸር በሀገር ውስጥ የተለያዩ ምርቶችን ከማምረት በተጨማሪ የቤት ዕቃዎችን ከተለያዩ የዓለም ሀገራት አስመጥቶም ለሀገራችን ገበያ ያቀርባል። በኩባንያችን ውስጥም በሀገራችን ኢትዮጵያ በእንጨት ኢንጂነሪንግ የዶክትሬት ዲግሪ ካላቸው 2 ባለሙያዎች መካከል አንዳቸው የሚገኙ ሲሆን የተለያዩ የጥናትና ምርምር እንዲሁም ሙያዊ ድጋፍን እያደረጉ ይገኛሉ። በኩባንያችን በቋሚነት በቀጠለው ጥራት ያላቸውን ጥሬ ዕቃዎችን በመጠቀም በምንሰራቸው ማራኪ ዲዛይኖቻችን ጥራቱ የማይናወጠው የደንበኞች አያያዝና አገልግሎት አሰጣጣችን እንዲሁም የዋጋ ተወዳዳሪ ጥቅሞችን በማመቻቸታችን አማካኝነት ስኬታማ መሆን ችለናል። በዚህም በሀገራችን ከሚገኙ ስመጥር ተቋማት ጋር በጋራ በመስራት የተሻለ አገልግሎትን ማቅረብ ችለናል። ዛሬ አስተዳደር ቡድናችን ከምርት ጀምሮ ግዢ የሆነው ዕቃ እስከሚረከብበት ድረስ የምርት ሂደቱ በቴክኖሎጂ እገዛ ተመርቶ ደረጃውን በጠበቀ መልኩ መድረሱን ያረጋግጣል። ቀለል ላለ አኗኗር የሚለው መርሃችን ምቹ፣ ውበት ያላቸውና በጥንካሬያቸው የሚታወቁ ፈርኒቸሮችን በማምረት የህብረተሰቡን ህይወት ቀለል ለማድረግ የታለመ ነው። በኢትዮጵያ ውስጥ በከፍተኛ ጥራት በኤክስፖርት ስታንዳርድ በብቃት የሚመረቱ ፈርኒቸሮችን ለገበያ ማቅረባችን ኩራታችን ነው። ጄም ፈርኒቸር ቀለል ላለ አኗኗር።